አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም፣ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። ቤቱን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮውን ተከታተሉ ማለት ነው። የዛሬው ጉዳይ ትንሽ ለየት ያለ ነው። በጣም የሚያሳዝንና በጣም የሚገርም ነው። የሰው ልጅ ይህን ያክል ርቀት መሄዱ፣ ይህን ያክል ሰው ሆኖ ለሰው ክፉ መሆኑ በጣም ይከብዳል። እዚች ምድር ላይ እኛ መቼ እንኑር መቼ እንሙት አናውቀውም ሁላችንም እና በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። እና እሱ ምንድን ነው ካላችሁ አሰሪዎቿን እንዳለ በመርዝ ገደለቻቸው ማለት ነው። መርዝ አብልታ የሰው ልጅ ሰርቶ መኖር ሰርቶ ማግኘት እያለበት የሰውን ሀብት ለማግኘት ግን የሰውን ነፍስ አጥፍቶ እንጃ ደስተኛ ሆነው እንዴት እንደሚኖሩ አላውቅም። እንቅልፍ እንዴትስ ይተኛሉ? አይደለም የሰው ልጅ ገሎ ይቅርና ዝም ብሎ እንስሳት ገሎ ለራሱ ረፍት የለም። እና ግርም ያለኝ ነገር እኔ ይሄን ያህል ርቀት መሄዳቸው፣ በተለይ ኢትዮጵያውያን ምን ሆነን ነው? ምን ነክቶን ነው? አብዛኛውን በደላላ የሚገቡ ልጆች አሁን ላይ በብዙ ችግር ውስጥ እየገቡ ነው፣ አሰሪዎች ማለት ነው። ይህ ችግር የተፈጠረው ገርጂ አዲስ አበባ ነው። ገርጂ የሚባል አካባቢ ነው የተፈጠረው። ያው ብዙ ጊዜ አዲስ አበባ ላይ እንደምታውቁት በደላላ ነው ሰው ልጅ ሰራተኛ የሚቀጥሩት ማለት ነው። እና በዛ ምክንያት ባልና ሚስት ናቸው ቤት ውስጥ የሚኖሩት፣ ሀብት አላቸው። እና ሰራተኛ እንደተለመደው ሰራተኛ ይይዛሉ። ሰራተኛ ደግሞ 2 ዓመት 3 ዓመት ተቀምጣ ወደ ቤተሰቦቿ ትሄዳለች ማለት ነው። ነገር ግን አንዳንድ ቀን ምንድን ነው የሀገሬ ሰው በቀልት ነው ይላልና ግርም የሚለኝ ነገር አለ። ያመጧት ሰራተኛ ያሁኗ ባሏ ነው፣ ግን ደላላ ነው። ሰዎችን እንደዚህ በየቤቱ እየላካት የሰውን ነፍስ እያጠፋች ሄዶ መኪና ይዞ እንትና እቃቸውን ይወስዳሉ። ምን ይላሉ? ይዘርፋሉ ማለት ነው። የሚያግቱትንም ያግታሉ። እሷ ጋር ተባብረው እሷ ሰራተኛ ሆና ትገባለች። ከዛ በኋላ ችግሩን ተፈጠረች በኋላ እነሱን በመድኃኒት ካደከመቻቸው በኋላ እሱ ይሄዳል ማለት ነው። አጋርም ሊኖረው ይችላል። አዲስ አበባ ያለ ጉድ ቀላል ነገር አይደለም። እና እነዚህ ሰዎች ግን ምንድነው የተደረጉት? እንዲህ ማገት ምናምን አይደለም፣ በቀላሉ አይደለም። ቀጥታ መርዝ ምግቡ ላይ ጨምራ እንዲሞቱ ነው ያደረገችው። ከሞቱ በኋላ ያው ደላላ ተብዬው ባሏ ነው መኪና ይዞ እንትናቸው እቃቸውን በሙሉ ጭነው ሊሄዱ ሲሉ ያው ጎረቤት አንዳንዴ ይጠራጠር የለም። በዛም ምክንያት በፖሊስ ጠቁሞ ማለት ነው። ፖሊስ የአዲስ አበባ ፖሊስ በቁጥጥር ስር አውሏቸዋል ማለት ነው። ነገር ግን በደል መቼም ቢሆን እውነት መቼም ቢሆን አትደበቅም። እነሱ አሰቡት፣ እነሱን ገለው እነሱ ፈታ ብለው ሊኖሩ። አቤት አቤት የሰው ጭካኔ! ወላሂ የሰው ጭካኔ ግርም ይለኛል። እንዴ ሰው የሰውን ንብረት በልቶ መብላት ብቻ አይደለም እንደው መስረቅ እንኳን እንደው ትንሽ ይሻላል ይባል። እንዴት ሰውን ገሎ እንዴትስ ረፍት ይኖራቸዋል? እንዴትስ እንደው የሚበላው ነገር የሆነ ይስማማቸዋል? እኔ ግርም ይለኛል። እንዴ ሰው ላይ መስራት አይችልም እንዴ? ሰውን እንዴት ነፍስ ይጠፋል? እንዴት ነፍስ ያጠፋሉ? እኔ የአዲስ አበባ ሰዎች በጣም ግርም ይሎኛል። እዛ አሁን አለኝ እና ቤተሰብ ሰራተኛ ሁሌ ይይዛል እና ከኛ ሀገር ነው አብዛኛውን እየፈራ የሚያመጣው ማለት ነው። ይፈራል። ቦሌ አራብሳ ነው የሚኖረው። ይፈራል። ከኛ ነው ከዛው ከቤተሰቦቹ ያመጣል። የቤተሰቦቹ ደግሞ ያው ትንሽ ወቅት ይቀመጡና ወደዚህ ወደ አረብ ሀገር ይመጣሉ ማለት ነው። አሁን ደውዬ ስጠይቀው በቃ ፈራሁ፣ ሰራተኛ አሁን አልያዝኩም ማለት ነው። ሚስቱ እዚህ ሳውዲ ነው የምትኖረው። 3 ልጆች አሉት። 3 ልጆች አሉት። ግን ሰራተኛ ይሄንን ጉድ እያየ
ሰራተኛ ማምጣት ከብዶት ራሱ ነው አሁን እንደ ሴት እየሰራ ያለው ማለት ነው። ፈርቶ ከኛው ከቤተሰብ ውስጥ እስከሚያገኝ ድረስ ራሱ ነው እየሰራ ያለው ማለት ነው። በጣም ፈርቶ አምና ነው ደግሞ መቼ ነው በዛው በሱ በእኔ ዘመድ አካባቢ 2 ልጆቻቸውን የገደለች ነበረች። ታስታውሱ ከሆነ ቦሌ አራብሳ ማለት ነው ኮንዶሚኒየም ላይ 2 ልጆቻቸውን የገደለች ሰራተኛ ነበረች እና በዛ ምክንያት ይፈራል። በቃ ልጆችን የሆነ ነገር ቢያደርጉሳ እንደዚህ በቃ ከባድ ነው። አሁን አዲስ አበባ ላይ እንደዚህ በዲላ ላይ የሚይዙ ሰዎች ስቃይ ውስጥ ነው ያሉት። ስቃይ ውስጥ ካሜራ ለማድረግ ምናምን አብዛኛው አቅም የለውም። ኢትዮጵያ ኑሮ ውድነትም ስላለ አቅም የላቸውም ይሄንን ለማስቀመጥ። ቢያንስ ቢያስቀምጡ እንኳን ትንሽ የተሻለ ይሆን ነበር። ነገር ግን አቅም የለም። የሚበሉት ለራሱ በግድ ነው። ደሞዛቸው የሚከፈለው ትንሽ ቤት ኪራይ ወይም ደግሞ አስቤዛ የሚያወጡት ከዛ በላይ ስለሆነ አይችሉም እንጂ እንደዚህ እንደ አረብ ሀገር ቢሆን ካሜራ ያስቀምጣሉ፣ ትንሽ ነገሮች ይቀሉ ነበር። አሁን ላይ ግን ይሄንን ማድረግ ባለመቻላቸው በጣም ብዙ ስህተት ውስጥ እየገቡ ነው ማለት ነው። እና ምን ልል ፈልጌ ነው፣ የሰው ልጅ ክፉ መሆን የለበትም። ይሄን ያህል ሰው ሰርቶ መኖር አለበት። እኔ አሁን እዚህ መስረቅ አቅቶኝ ነው እንዴ? ሰው ማጥፋት አቅቶኝ ነው እንዴ? ለምን? በቃ የትም ሀገር ይሁን የትም ተሰርቶ ይበላል። ሰርታችሁ ለፍታችሁ ያመጣችሁት ገንዘብ ማለት ነው በጣም ነው የሚጣፍጠው። በጣም ነው ሰላም የሚሰጠው፣ እንቅልፍም ይወስዳል እንጂ መስሏቸው ነው የአብዛኞቹ የሰው ገንዘብ እንቅልፍ ለራሱ የሚያስተኛ አይመስለኝም። በልተውም ለራሱ ምግቡ እኔ እንጃ የሚመቻቸውም አይመስለኝም። ምክንያቱም የሰው ገንዘብ የሰው ስለሆነ፣ የሰው ገንዘብ የሰው ላብ ነው እንጂ የኛ አይደለም። እና እኛ ኢትዮጵያውያን ወላሂ እዚህ የካሜራ ምናምን ስላለ እንጂ እዛ ኢትዮጵያ የሚያሳዝኑ ፍጡር በግድ ቢሮ ሰራተኛ ሊሆኑ ይችላሉ፣ ነጋዴ ሊሆኑ ይችላሉ። መከራቸውን አይተው ብር አምጥተው ደመወዝ እየከፈሏቸው ይሄንን የፈጸሙ እዚህ ሀብታሞቹ ጋር ቢመጡ ሌላም ይፈጽማሉ። ነገር ግን እዚች ጋር መንቀሳቀስ አይቻልም። ደስ የሚለው ይሄ ነው እንጂ ያልቁ ነበር እዚህ የሚያሉት ማለት ነው። እና በጣም ከባድ ነው ወላሂ። ክፉ መሆን የለብንም። ይሄን ያክል የሰው ልጅ እዚች ዓለም ላይ 1000 ዓመት አንቀመጥም። ሰርተን ለፍተን በራሳችን በልተን ጠጥተን በቃ እንደዛ ነው የሚቻለው እንጂ ዝም ብሎ አይሆንም እላችኋለሁ። እንጂ ሰብስክራይብ እያደረጋችሁ